በጣም ነው ያማረብን። ሄሎ ዌልካም ባክ ቱ ማይ ዩቲዩብ ቻናል። እንዴት ናችሁልኝ? ደህና ናችሁልኝ ወይ? ቤኪ ነኝ፣ የመጀመሪያ ዓመት የህክምና ተማሪ። እንግዲህ ቻናል የከፈትኩት ማይ ሜዲካል ጆርኒ ለማሳየት and also sometimes እንደዚህ አይነት ቪዲዮም ይመጣል። ዛሬ ቤኪንግ ቪዲዮ እንሰራለን። ቤኪንግ ቭሎግ እንበለው። I don't know. We're planning to make donuts. ያ እንግዲህ እንዴት እንደሚወጣለን ባናቅም እንሰራለን ማለት ነው። Love you guys. ዶናታችንን እንግዲህ ለመስራት የምንጠቀማቸውን ግብአቶች መጀመሪያ ላይ አስቀምጬላችኋለሁ። ይህን ሬሲፒ ከዚህ በፊት ሞክሬው ነበረ። በጣም አሪፍ ሆኖልኝ ነበር የወጣው። ግን this time ጀስት ፐርፌክት ሆኖ እንዲወጣልኝ ብዬ ቪዲዮውን በድጋሚ እያየው ነበር የሰራሁት። በሚዛን ከሰፈርኩኝ በኋላ ሁሉንም ነገር ወደ መጨማመር ገባው ማለት ነው። ወተቱን፣ ስኳሩን፣ ጨውን፣ እንቁላሉን አንድ ላይ ከመታሁኝ በኋላ ለትንሽ ለጣም ለሽታም ብዬ ደግሞ ትንሽ ቫኒላ አድርጌበታለሁኝ። ከዛን ዱቄታችንን በወንፊት እየነፋን እንጨምራለን ማለት ነው። ባይ ዘ ዌይ አሁን ላይ ከ180 በላይ ሰብስክራይበርስ አሉኝ። ቴንክ ዩ ፎር ሰብስክራይቢንግ። ቴንክ ዩ በእውነት ሰብስክራይብ ስላደረጋችሁኝ እግዚአብሔር ያክብርልኝ። I love all of you guys. በጣም አመሰግናለሁ። And if you haven't subscribed yet እየጠበቃችሁ ነው፣ ሰብስክራይብ አድርጉ። ያው በየጊዜው አዳዲስ ቪዲዮዎችን ይዤ እየመጣሁኝ ነው። ሶ ሰብስክራይብ አድርጉ። አሁን እንግዲህ ሊጣችንን ማብካት እንጀምር ነው። ሊጡ በደንብ መቦካት ስላለበት እቃው ስለማይመች ጠረጴዛ ላይ አድርጌ ለማብካት ብዬ መጀመሪያ በደንብ ጠረጴዛውን በሳሙና በደንብ አጸዳለሁኝ። ከዛ በኋላ ሊጡን ሳቦካ የያዘ እንዳያስቸግረኝ ዱቄት አደርግበታለሁኝ። ሊጡ ትንሽ በስቷ ላይ ነው። ከዛ ሊጣችንን አስቀምጠን በምታዩት መልኩ በደንብ አድርገን እናቦካዋለን ማለት ነው። 10 ደቂቃ ለሚሆን ያክል ባያችሁት መልኩ በደንብ ሊጤን ካቦካሁኝ በኋላ እቃይን እንደዚህ በዘይት እቀባዋለሁኝ። 2 ሰዓታት ያህል መቀመጥ ስላለበት እቃውን እንዳይዝ ማለት ነው። ባያችሁት መልኩ እንደዚህ ክብ አድርጌ እቃዩ ውስጥ ካስቀመጥኩኝ በኋላ መሸፈን ስላለበት የምሸፍንበትን ላስቲክ አምጥቼ አልበቃ ብሎኝ እንደምታዩት በጣም ሲያታግለኝ ነበረ። ያልሞከርኩበት አቅጣጫ የለም። እንደዚህ እያገለበትኩኝ የሳህኑ አፍም ትንሽ ሰፊ ስለሆነ ነው መሰለኝ እየተቀደደ ምናምን ትንሽ አታገለኝ። ግን እንደምንም ማዛዙሬም ቢሆን በመጨረሻ ሙሉ ለሙሉ እንዲሸፍንልኝ አድርጌዋለሁኝ። እንደዚህ በምታዩት መልኩ ሙሉ ለሙሉ ከሸፈነልኝ በኋላ ለ2 ሰዓታት በደንብ እንዲቦካ አስቀምጠዋለሁ ማለት ነው። ከዛ የተጠቀምንባቸውን እቃዎች ወደ ማጠብ፣ ጠረጴዛችንን ወደ ማጽዳት እንገባለን። ሄሎ አም ባክ። አብክተን ምናምን ጨርሰን መተናል። we're gonna wait for ቻል 1 ሰዓት ተኩል ነው የሚቆየው ተቦክቶ። and guess what 9 ሰዓት ነው የጀመርኩት። ለ2 ሰዓት ማለት ነው። ሶሪ 1 ሰዓት ተኩል አልኩኝ። ለ2 ሰዓት ነው የሚቆየው። 11 ሰዓት ላይ ይወጣል። ከዛ ድጋሚ ደግሞ ቅርጽ ምናምን ከወጣ በኋላም for 30 minutes መቀመጥ አለበት እና ይሄ ነገር ላይ 4 ነው የሚደርሰው or ቁርስ ላይ እንበላዋለን። I don't know ብቻ ኤኒዌይስ ኩኪንግ ቪዲዮ መቅረጽ በጣም ከባድ ነው። ረጅሙን ሰዓት የወሰደብኝ ካሜራ አንግል መምረጥ፣ ካሜራ ማስቀመጥ ምናምን like oh my god watching video ስሰራ ከቃል አይደለም ሰራው and then I'm making a video and also I'm making the donuts which is 3 jobs at once. ወይኔ አትናቁ
አትናቁ። ቢንግ ኮንተንት ክሪኤተር ናቅ ስራ አይደለም። እትስ ራሱን የቻለ ስራ እውነት አክብሬ ያለኝ እንዳልኳችሁ እየመሸ ስለነበረ 2 ሰዓት ሙሉ መታገዝ አልቻልኩም። 1 ሰዓት ተኩል ከጠበቅኩኝ በኋላ ብዙም እንደምታዩት ብዙም ኮፈር አልልኝም። ነገር ግን ወደ ቀጣይ ስቴፕ ገባሁኝ እና ቅድም ባጸዳነው ጠረጴዛችን ላይ ትንሽ ዱቄት ነስነስ አድርገን በምታዩት መልኩ ትንሽ አሸት እናደርግና ቅርጽ ወደ ማውጣቱ እንገባለን ማለት ነው። እንደዚህ በምታዩት መልኩ በሃይላንድ ክዳን ቅርጽ ካወጣውበት በኋላ አንዳንዶቹን ደግሞ እንደዛው ባሉበት ትቻቸው ለ30 ደቂቃ ያህል ደግሞ መልሰን ትንሽ ኩፍ እንዲልልን እናስቀምጠዋለን። እስከዛ ድረስ የተጠቀምንበትን ጠረጴዛ አሁንም በደንብ ማጽዳት፣ ከዚህ በኋላ የምናቦካው ነገር ስለሌለ በጨርቅ እንጠርገውና ሊጣችን ኩፍ እስኪልልን ድረስ ዶናታችንን የምንቀባውን የከስተርድ ክሬም ማዘጋጀት እንጀምራለን ማለት ነው። እኔ እንግዲህ የራሴን አሰራር ነው የተጠቀምኩት። ብዙ አይነት የተለያየ የከስተርድ ክሬም አሰራሮች አሉ። እኔ እዚህ ጋር በምታዩት መልኩ ቀዝቃዛ ወተት ከአንድ የእንቁላል አስኳል ብቻውን፣ ከዛ እናንተ በቂ ነው ብላችሁ የምታስቡትን ያህል ስኳር ማድረግ ትችላላችሁ። ትንሽ በዛ ቢል ደግሞ በደንብ ይጣፍጣል። እንደ ቅድሙ ደግሞ ትንሽ ቫኒላ ጠብ አድርጊበት። በጣም ቀጭን ስለሚሆን በደንብ ለመበጥበጥ ስለሚያስቸግር ረጋ ብዬ በደንብ አማሰልኩኝና ከዛ ወተቱን ከላዩ ላይ ቀንሳለሁኝ። ከዛ ቃይ ውስጥ በቀረችዋ ወተት ደግሞ ትንሽ ዱቄት እንዲወፍርልኝ መታ አደርጋለሁ። በምታዩት መልኩ እንዳይጓጉል በደንብ መታ ማድረግ ነው። የተጠቀምኩት እንቁላል የፈረንጅ እንቁላል ስለነበረ እና ትንሽ ስለነጣብኝ እዚች ጋር የሎ ፉድ ከለር ተጠቅሜዋለሁ ትንሽ ቢጫ እንዲሆንልኝ ስለፈለኩኝ። ከዛ እሱንም በደንብ አደባልቀ ነው እሳት ላይ በመካከለኛ ሙቀት በደንብ እያማሰልን በጣም ከወፈረብን ደግሞ ወተት ጠብ እያረግን በምንፈልገው ቴክስቸር ልክ ክሬሙን ማዘጋጀት እንችላለን ማለት ነው። ቅድም ያስቀመጥኩት ሊጥ በምታዩት መልኩ ከ30 ደቂቃ በኋላ ኩፍ አለልኝ። መጥበሻዬን ከዘይት ጋር አጋልኩኝ። በምታዩት መልኩ ዘይቱ በጣም ግሎ ስለነበረ ፈርቼ እንደዚህ ትንሽ ለሙከራ ያህል አንስቼ ልጨምርበት ስል እንደምታዩት በጣም ተንጣጣብኝ። በጣም ፈርቼ ነበርና በዛ ሰዓት ሴቴን ከቦታ ማራቅ ብቻ ነበር የመጣልኝ ነገር። ለማንኛውም ከረጅም ሰዓት ፍርሃት በኋላ ተረጋግቼ ስቶቡን አጥፍቼ እንደገና በሎ ሂት በምታዩት መልኩ መጥበስ ጀመርኩኝ ማለት ነው። እንደምታዩት አሪፍ ሆኖ ከወጣልኝ በኋላ ሰከንድ ራውንድ እንግዲህ የቅድሙን ፍርሃት የቅድሙ ድንጋጤ ሁሉ ጠፍቶ በእጄ ነበረ ሳስገባ የነበረው። ፓወር ሲበዛበት ከላይ ብቻ ቀልቶ ውስጡ አይበስልምና ለዛ ብዬ የሙቀት መጠኑን ቀንሼ በምታዩት መልኩ ቀስ እያልኩ እያገላበጥኩኝ በደንብ ውስጡ እስኪበስል ድረስ አቆየቼ በምታዩት መልኩ እንግዲህ በጣም ቆንጆ ሆኖ ወጥቶልኛል ማለት ነው።
እዚህ ጋር ሀሳቤ ዴኮሬሽኑን ለመስራት ግማሹን በቸኮሌት ቀብቼ ግማሹን ደግሞ በከስተርድ ክሪም ላደርግ ነበረ። የቸኮሌቱ እንትን እንግዲህ ወተት አብስቼበት ስላቀለጥኩት መሰለኝ በጣም ቀጠነብኝ። ኤንድ እንደዚህ ሙሉ ለሙሉ በቸኮሌት ለወስኩትና ከስተርዱን ደግሞ ከላይ ለማድረግ ከእህቴ ጋር እየሞከርን ነበረ፣ ግን አልተሳካም እና እንደፈለግኩት አልሆነልኝም። ግን ዋናው ቴስቱ ነው ብለን ሞክረው ደግሞ በምታዩት መልኩ ብዙም አልወደድኩትም። አይ ዶንት ኖ በጣም ደክሞኝ ስለነበረ መሰለኝ። ግን እነሱ በጣም ወዶት ነው የበሉት። እነሱ ሪያክሽን ቀርጽላችሁ ደስ ይለኝ ነበረ። ይህንን ቪዲዮ ራሱ ሳልጨርስ ነው ስልኬ ባትሪ ዘጋብኝ። Thank you for watching. I love you guys. Bye.